ሙሴ መጋረጃ ነው፣ ኢየሱስ መስታወት ነው። ሙሴ ባሪያ ነው፣ ኢየሱስ ልጅ ነው። ሙሴ ራሱን የሚያሳይ ነው፣ ኢየሱስ አባቱን የሚያሳይ ነው። የሙሴ አገልግሎት የባርነት አገልግሎት ነው። የኢየሱስ አገልግሎት የልጅነት አገልግሎት ነው። በሙሴ የሆነ እዩኝ እዩኝ ይላል፣ በኢየሱስ የሆነ እዩልኝ እዩልኝ ይላል። ልጅነት እዩኝ እዩኝ አይደለም፣ ልጅነት እዩልኝ እዩልኝ፣ አባቴን እዩልኝ፣ ጌታዬን እዩልኝ፣ እግዚአብሔርን እዩልኝ። ባሪያ መጋረጃ ነው። ለዚህ ነው ሙሴ መጋረጃ ነው የተባለው። መጋረጃ ወደዛም አያሳይም ወደዚህም አያሳይም። ስለዚህ ሙሴ እግዚአብሔርንም አታዩበትም፣ ራሳችሁንም አታዩበትም። ኢየሱስ መስታወት ነው፣ ልጅ መስታወት ነው። መስታወት አልፋችሁም ታያላችሁ፣ ወደዚህም ታያላችሁ። መስታወት እግዚአብሔርንም የምታዩበት ነው፣ ራሳችሁንም የምታዩበት ነው። ኢየሱስ ልጅ ስለሆነ ብቸኛ እግዚአብሔር የተረከው ኢየሱስ የሆነው ልጅ ስለሆነ ነው። በልጅ ውስጥ ነው አባትን ማየት የቻልነው። ልጅነት የአባትነት መገለጫ ነው። ልጅነት ራስን ማሳያ አይደለም። ልጅነት አባትን ማሳያ። ልንታያል አይደለም ያለን። ባሪያ ነው ራሱን የሚያሳይ፣ ባሪያ ነው እዩኝ እዩኝ የሚለው፣ ባሪያ ነው በቃ የሚደክመው። ልጅ ግን ኢየሱስ ጌታ ነው፣ በእረፍት ውስጥ ነው የሚኖረው። ልጅ ግን አባቱ እንዲገለጥበት ነው የሚፈቅደው። ልጅ ግን ኢየሱስ ክርስቶስ ጌታ ነው፣ የአባት መታያ ነው፣ የእግዚአብሔር ማሳያ ናችሁ። አሜን አትሉ? ልጅ ከሆናችሁ እግዚአብሔርን ታሳያላችሁ። ልጅ ከሆናችሁ እግዚአብሔርን ታሳያላችሁ።